እሱኮ ወላዋይ ነው ምንም አቋም የለውም እዚህ ስትለው እዛ ስትለው እዚህ በየጊዜው የሚቀያየር ማንነት ልክ እንደ ነጭ ሽንኩርት ስንልጠው ሌላ እያንዳንዳችን የተለያየ ማንነት ውስጥ ሆነን ነው የምንኖረው ሰው የተሞክሮ ውጤት ነው ዛሬ የምናነሳው በዋናነት እንደ ነጠላ ማንነት ነጠላ ሰውነት አንድ ሰው ብቻውን ምንድነው ከሰዎች ጋር ሲኖር እሱነቱን እንዴት ይገልጻል በእሱነት ውስጥ ወይም በአንድ ግለሰብነት ውስጥ ስኬት የምንለው ነገር ወይም መሙላት የምንለው ነገር ወይም የተሻለ ሰውነት ብለን የምንገልጸው ነገር እንዴት ነው የሚታየው በታሪክ ውስጥ የተነሱ ፈላስፎች የተለያዩ ሙከራዎችን አድርገዋል ሰውን ለመረዳት ሰው ማን ነው ሰው ምንድነው ሰው የተፈጠረው ለምንድን ነው የሚሉ በርካታ ጥያቄዎች እየተነሱ ባለፉት 2500 ዓመታት ያለማቋረጥ በተለይ ከነ ሶቅራጥስ ፍልስፍና አባት ብለን የምንጠራው ሶቅራጥስ መነሳት ጀምሮ እስከ 20ኛው ክፍለ ዘመን ኤግዚስተንሺያሊስት ፈላስፎች ድረስ ብዙ አይነት እሳቤዎችና ንድፈ ሐሳቦች ተነስተዋል ከነዚህ ውስጥ የተወሰኑትን እንደ ማሳያ በማየት ወዲህ ደግሞ እኛም በአካባቢያችን እንደ ሀገር እንደ ኢትዮጵያዊ የምናያቸውን ገሃዶች በማስታከክ ሰውነትን ለመረዳት እንሞክራለን አንድ ሰው ስንት ነው ከሚለው ጥያቄ እንጀምር ምክንያቱም ብዙ ጊዜ አንድ ሰው ዛሬ ያለ ማንነቱ ነገ ሲቀየር እናየዋለን ዛሬ ስኬት ብሎ ያሰበው አስተሳሰቡ ወይም አመለካከቱ ነገ ሌላ ሆኖ እንመለከተዋለን ዛሬ እውነተኛ ያልነው ሰው ነገ ዋሾ ሆኖ እናገኘዋለን ዛሬ መልካም ያልነው ሰው ነገ ደግሞ ሌላ ይሆናል በየጊዜው የሚቀያየር ማንነት ልክ እንደ ነጭ ሽንኩርት ስንልጠው ሌላ አይነት ፐርሰናሊቲ ወይም ባህሪ ወይም ጠባይ በሰው ላይ እንመለከታለን ይሄ እንዴት ይሆናል ለምንስ ይሆናል መሆንስ ነበረበት ወይ አንድ ሰው ጠንካራ አቋም ወይም ማንነት እንዲኖረው አይገባም ብለን ጥያቄ እናነሳለን በተለይ አንዳንድ ጊዜ መዋለል እሱኮ ወላዋይ ነው ምንም አቋም የለውም እዚህ ስትለው እዛ ስትለው እዚህ የሚል ሐሳብ እንሰማለን በሌላ አውድ ደግሞ ዋው እሱኮ የተለየ ማንነት ነው ያለው አቋሙ ማይቀየር ጠንካራ መርሆች አሉት ማንነቱን በትክክል ማወቅ የምንችለው ሰው ነው የሚል ደግሞ እንሰማለን በሌላ አውድ ደግሞ እሱ ለነገሮች ምንም ግድ የለውም በዚህኛው በዚያኛው ቢባል በየትኛው ነገር ተስማሚ ነው የሚልም ደግሞ እንሰማለን ስለ ሰው በጣም በርካታ ነገሮች ነው የምንሰማው እንደየግልም ደግሞ ራሳችንን ስንፈትሸው የቱ ጋር ነን ብለን ብናይ እያንዳንዳችን የተለያየ ማንነት ውስጥ ሆነን ነው የምንኖረው እነዚህ የተለያዩ ማንነቶች ታዲያ የትኞቹ ከየትኞቹ ብለን በማወዳደር በማነጻጸር አለፍ ሲልም ኔቸር ኦፍ ማን የሰው ተፈጥሮ ምንድነው የሚለውን ጥያቄ በማንሳት እንዴት ነው መሆን ያለብን አንድ ሰው እንዴት ነው ማንነቱን መግለጽ ያለበት ማንስ ነው ማንነቱን እንዲገልጽ የሚያቅጣጫው የሚለውንም ጥያቄ ያስታከክን በአብዛኛው ጥያቄዎቹን ባነሳን ቁጥር የምንወስዳቸው ነጥቦች አሉ እነዚህ ጥያቄዎች የሚሰጡን ፋይዳዊ እውነትም አለ ለምሳሌ ኢምፕሪሲስቱ ዴቪድ ሂዩም ኔቸር ኦፍ ማን በተሰኘ ስራው ያቀረባቸው ጠቃሚ ነጥቦች አሉ ሰው የተሞክሮ ውጤት ነው
ብሎ ያምናል። የተሞክሮ ማለት ሲኖር በየቀኑ በሚኖሩት ገጠመኞች፣ አጋጣሚዎች ራሱን እየገነባ ራሱን እየሰራ ማንነቱን እያሳደገ የሚሄድ ፍጡር ነው። ስለዚህ ሰው ከተሞክሮ ተሻግሮ የተለየ ነገር ሊሆን አይችልም ብሎ ያቀርባል። ተሞክሮውን ነው ካልን ውሏችንን ነን ማለት ነው። የውሏችን ድምር ነን። ያደግንበት ስናድግ እንደ ባህልም እንደ እምነትም እንደ ትምህርትም ወዘተረፈ በተለያዩ ነገሮች ልንገልጸው እንችላለን። ያደግንበት ሂደት ወይንም የውሏችን ሁኔታ ማንነታችንን ይገልጻል። ሰው ውሎውን፣ አስተዳደጉን ወይም አካባቢውን ሲኖር የተጣበቃቸውን ተሞክሮች ነው ብሎ ያብራራል። ራሽናሊስት ደግሞ የሚባለው ሬኔ ዴካርት የሰው ልጅ በራሽናሊዝም ወይም ራሽናላይዝ አድርጎ ራሽናላይዝ የሚለው ቃል ሬሾ ከሚል ቃል ነው የሚወስዱት። የሁለት ሀሳቦችን ውድር እንደ ምክንያት እንውሰደው ቀለል ባለ አረዳት ለማስቀመጥ ሪዝኒንግ የሚለውን ሀሳብ ከንባቡም ይሁን ከማሰላሰሉ ከአእምሯዊ ፍጭቱ የሚዳብር ፍጡር ነው የሚለውን ነገር ያነሳል። በሁለቱ መሃል ትልቅ ፍጭትና ሙግት አለ። ሁለቱንም ወደ የራሳችን አምጥተን ማሰብ እንችላለን። እንደ ሬኔ ዴካርት ሀሳብ ሰው ማሰብ ከመቻሉ የሚሰራ ፍጡር ነው። በማሰቡ በማሰላሰሉ ከሀሳብ ጋር ሀሳቡን ደግሞ እንዴት ነው የሚያመጣው? ሪዝን ብሎ አይደለም ያስቀመጠው ሬኔ ዴካርት። ራሽናል የሚለው ቃል ራሽናል ስንል ሁለት ሀሳቦች ቢኖሩ ሁለቱን ሀሳቦች ማወዳደር ማለት ነው። ራሽናላይዝ ብለን ስናስብ ራሽናል ማድረግ ውድራዊ ምክንያት፣ ውድር፣ ንጥራዊ ምክንያት ብለን ልንወስደው እንችላለን። እንደ ንጥጥር የምናነጣጥረው ነገር ሲኖር እንደማለት ነው።